የሚያስፈልግሽ ነገር ካለ በሐሳብም በጉልበትም በሁሉ ነገር ከጎንሻለሁ አይደል ተስፋ እንድትቆርጪ አልፈልግም ምናልባት በይሳካ እንኳን እኔ ከጎንሻለሁ እሺ ከቦታ ይነግርካል እሺ ዶክተር በጣም አመሰግናለሁ አሁን ሰዓቱ እየመሸ ስለሆነ መኪና እንዳላጣ ልጅ እሺ አለ እሺ በቃ አይደል አቤት ስትመለሽ ነግርሽ ነገር አለ ምንድነው ዶክተር እንግዲህ ስለመስማት ግዴታ መመለስ ይኖርብሻል እሺ ዶክተር በቃ ስመጣ እናወራለን እሺ ደግሞ ዴቭ በሰላም ማን ነው አሹራ ማን ይሆናል ወይኔ ጉዴ የምን ጉድ አለ ሮማን እኮ የለችም እዚህ እናቱ ኑራ እኛ እሷ ጠባቂዎች ነን ፍቅር ደግሞ እዚህ እንደ ልጅ ካወቀ እኮ በጣም ነው የሚከፋው አይመለከተኝም እኛ ውጭ አላልናት ራሷን እዚህ ወጣችሁ እኛ ምን ይመለከተናል ሂጅ ክፈች ፍቅር እኔ አልከፍትም ከበልክሽ ይችላል ራስሽ ክፈች እንደው ድምፅሽን ሳታሰሚ እንደው በበለሽ ተጣቢ በኔ በእናትሽ ተጨንቀሽ ደህና ነሽ አይደል እንደው ሳትነግሪኝ መጣሽ እኮ እንደው አትደብቂኝ እናቴ በደህና ነሽ አይደል ምንም አልሆንሽም አይደል ደህና ነኝ ደህና ነው ወይኔ በእናትሽ የገዛ ጓደኛሽ እንኳን እንዴት አንቺ መረዳት ያቅታታል እንደነገርኩሽ ነው አንዴ ሰረቅሽ በስተመጨረሻ ዴቭን ልታገኝ ገጠር ገባች ዶክተሩ በጣም አዘነ ለአደይ የምነግርሽ አስፈላጊ ነገር አለ እባክሽ ቶሎ እንድትመለሽ እፈልጋለሁ አላት አደይ ደግሞ የዋነች የፍቅር ጥያቄ መሆኑን አልገባትምና ጸልይልኝ አደይ ዴቭን እንዳገኝ ስትለው እያዘነም ቢሆን ይሻለ ማለት ነው አሁን እሱ በርግጥ ያደይን ደስታ ቢያስደስተውም ዶክተሩ ግን ደግሞ ቢለያዩ እኮ ከኔ ጋር መሆን እድል ይኖራታል ብሎ የሚያስባል ብቻ ግራ ገብቶታል ማለት ነው አደይ ግን ይሄንን ብሰማ እስካሁን ሲረዳት ስራው ለምን እንደነበር ይገባትና ልትጠጋው ማትፈልግ ማለት ነው አሁን አደይ እንግዲህ አባቷ ሁለት ውሳኔ ሰጥቷታል አንድ እዚሁን የምልሽን ታገቢያለሽ አንድ ደግሞ እንቢ ካልሽ ደግሞ ዴቭን እገልልሻለሁ ብለዋታል ማለት ነው ታዲያ አሁን እንግዲህ አደይ ማን ትመርጥ ይመስላችኋል ዴቭን እንዳይገደል አባቷ ያሏትን ጌታ ላይ ታገባለች ወይስ ዴቭን ግደሉት አላገባም ትል ይሆን እንግዲህ እናትየዋ በጣም ተናደዋል ልጅ ያለ ምክንያት አጠፋም ነበር የሁሉ ሲፈጠር የት ነበርኩ በማለት እና ስለመጣችላቸው ደስ ይብላቸውም እንግዲህ ጫኔና የጫኔ ጓደኛ አደይን ወደዛ ከመጣች ምርጫ እንድትሰጠ ያዟት ብለዋቸዋል ማለት ነው እንግዲህ ወደ ተያዘበት ልትወሰን ነው ፍቅር አብዳለች ለምንድነው በግድ ነው ወይ ዴቭን ለምንድነው የሚይዙት ስሰማሩ ታስነግራት አሁን ፍቅር እኔ የፈራሁት ለዴቭ እናት እንዳትደውል ነው ለዴቭ እናት ከደወለች ችግር ይፈጠራል እንዲሁም ቤሪ ያላወቀችም ዴቭ ባዴ አባት መታገቱን ብታቅዴ ቤሪ የግድ ልጅን አግባ ብለው ነው ወይ ነው የምትለው እሷ ደግሞ እንደዚህ ተፈላጊ እንደሆነች አይደል ሌላ ሰው እንደሚፈልጋት አታቅም ማለት ነው እና ችግር ነው የሚመጣው ፍቅር ደግሞ ይሄን ታደርጋለች ምክንያቱም አደይ ማስገደድ ትፈልጋለች አሁን ላይ አደይ ከሌለች ያገባኛል ብላ ስለምታስብ ግን መስሏት ነውና ስለዚህ አሁን ፍቅርን ሩታ መናገር አልነበረባትም ደግሞ እናቷ ተጨንቀዋል ጋይስ አሁን ምን ይመስላችኋል ያደይ ፈተና ጀመረ እንጂ አላለቀም አንዴ አባቷ አንዴ ዴቭ እናት እውነት ህይወት እንደዚህ ናት ለማንኛውም ዴቭና አደይ ቢለያዩ ካልሆነላችሁ ህይወት ከማጣት መለየት የመሰለ ነገር የለም ለሷም አይበጅ ከሆነ መለየት ይሻላል በቃ ዴቭና ዶክተሩ ይጣመሩ አባትዬ አይፈቅድም አይነው ዶክተሩ ቢጣመሩም ግን ቢያንስ ከዴቭ እናት ዛቻ ፍራቻ ማስፈራሪያ ትገለገለች አደይ ማለት ነው ከዴቭ እናት ቢያንስ ታመልጣለች ከአባቷ እንኳን አንዱ እንኳን ይሆንላታል ይቀልላታል እና ለማንኛውም ነገር ሩታ ደግሞ እንግዲህ ከዶክተሩ ጋር ፍቅር ይዟታል እሱ ግን ዞርም ብሎ ማያያትም ማለት ነው አደይ እና ካለችው ስራ ላይ ቢሆን ተካሚ ጥሎ ቢሆን ይሄዳል ሩታ ካለችው ግን እንደ ህፃን ነው እያለ ያጥላላት ተስፋ እንድትቆርጥ እያደረጋት ነው ሩታ በጣም ተናዳለች
በሚወድ ሰው አለመፈለግ መሰማት። ፍቅር አሁን ላይ ዳኒን ሳታፈቅር አቀረም ዴብን ልህ ይዟት ነው። ዳኒ እስከ ዛሬ ዴብ ፍቅረኛዬ ነው ምን ያገባሃል ነበር የምትለው፣ ዛሬ ግን ወንድሜ ነው አለች። ይሄን ማለቷ ምን ይመስላችኋል? ዳኒን ላለማጣት እኮ ነው። ፍቅረኛዬ ነው ካላትማ ሁለተኛ አጠገቧም አይደርስም። በእርግጥ ዳኒ ጥሩ ልጅ ነው። ቤዛ ናት እህቱ መርዝ ለሰዎች መልካም ነገር ማድረግ የለብንም መበቀል አለብን እያለች ክፉ እንዲሆን ያደረገችው እና ዳኒ በጣም ጥሩ ልጅ ነበር። ግን ምን ዋጋ አለው? የትልቅ መካሪ መልካም ነገር ይመክራል። በሰዎች ጥላቻ ክፉ እንዲሆን አደረገችው። እንግዲህ ለሊ አሁን ላይ ወንድም ስላላት ደስተኛ ነች። ደግሞም ተባቡሬ ጋር ባለችበት ህይወት ደስተኛ ናት ማለት ነው። ግን ባቡሬ ጓደኛው እንደነበረ ብዙ ነገር እንትን ብለው ነበር። አሁን ላይ ያው እናቱን ባገታት መሰረት ነው የተጣሉት ማለት ነው። ግን እኔ ገጀራው እንደ ሀሳብ ለሊ ብታስፈታው ጥሩ ነው ብዬ አስባለሁ። አክስቷን ቢያንስ መከላከል ይችላልላታል። እናቱ ምንም ብታሰቃየውም ያው ለጥቅም ቢሆንም ያው ከዚህ በኋላ ለሊን እንግዲህ እህቱ ሳትሆን ሳያቅ አግቶ ነበረ። አሁን ላይ ግን ቢያንስ ብቻዋን አይደለችም ለሊ አብሯት ይሆናል። አክስታቸውን ማሸነፍ ይችሉ ይመስለኛል ለሁለት ከሆኑ ማለት ነው። እናንተስ ምን ታስባላችሁ? እኔ ይሄን ነው የምለው። አገጀራው መፈታት አለበት። ለሊን ይረዳታል ብዬ አስባለሁ። ጋይስ እናንተስ? እንግዲህ አሹ ችግር ውስጥ ነው። ለሮማን ብሎ እናቱን የሚወዳትን ጥሎ መጥቶ ሮማን ደግሞ ቻው እንኳን ሳትሰናበተው በድብዳቤ ጥለው ሄደች። አሁን ላይ አሹ በጣም ተናዷል እና ያልጠበቀውን የሆነበት እና አሹ ተመልሶ ወደ እናቱ ጋር ይሄዳል ወይስ ሮማን አለችበት ይሄዳል? ምን ትላላችሁ እናንተ ጋይስ? እኔ ግን አሹ በጣም አሳዝኖኛል ማለት ነው። ፍቅር ከባድ ነው። ሮማን ግን ልትረጂው አልቻልሽም። በጣም አዝነንብሻል። ይሄን ያህል ላንቺ ብሎ ይሄን ሁሉ ታማሚ እናቷን ጥሎ በመጣ ዋጋ በከፈለልሽ ከነጫን ያስመለጠሽ ነው። ቢያንስ ቻው እንኳን ብለሹ። በእርግጥ ያለችበት ነገር ሮማን ቢያናድድም ቢያንስ ተነ ፍቅር ጋር ስትወጣ ቻው በቃ ስላልተመቼ ነው ብለው ማሳውቀው ብትሄድ ደስ ይለናል። እና አሹ አይዞህ፣ ለማንኛውም ተረጋጋ እና ዳይመንድም ተፈንክቶ እንግዲህ ዱላ ቀረሽ ነው ከኩኩሻ ጋር። ማንም ያሸነፈ ይመስላችኋል? አሁን ገና የባሰ ችግር ነው የሚፈጠረው። ኩኩሻን አሁንም አይለቃትም ማለት ነው። እና ደግሞ ሴት ፈንክታ ያለውን ኪንጎ እየቀለደበት አናዱታል። እና ለማንኛውም በጣም ዘና ያረገኝ የኩኩሻና የዳይመንድ ፓርት ነው ማለት ነው። ሁለታቸውም በውስጣቸው እየተፈላለጉ ግን የሚጣሉትና የሚደባደቡት ነገር መጨረሻ ግን አንድ ላይ እንደምታፋቅሩልን ተስፋ እናረጋለን ማለት ነው። ዳይመንድንና ኩኩሻን። በተረፈው ሰላም ቆዩ። አመሰግናለሁ ስለተከታተላችሁኝ። እናንተም ሀሳብ ካላችሁ ጻፉ። ባይ ባይ።